ቅርጽልህ ያደጋ ጊዜ ምን ጊዜም ፍሪ ፕሌይ ይታያል። የቤላው ወይም የኮኔክቲንግ ሮዱ ፍሪ ፕሌይ። ይሄ ፍሪ ፕሌይ ምን ጊዜ መኖር አለበት? ይኸው ታያል። ይሄው አየው። ይሄ ፍሪ ፕሌይ ምን ጊዜ መኖር አለበት? ይኸው ነው። አየው። አይስ ትክክለኛ ፍሪ ፕሌይ ነው። አሁን ከሌለ የቤላው እንትን እዚህ ጋር ይፋፋቅና ወዲያው ቺፕስ ፒስተን ውስጥ ይገባል። ቻው። አንድ 90 ዲግሪ እናደርግ። አዟዟሩ ሁሉ ቆንጆ ነው በጣም በቃ ዲግሪ ማድረግ በቃ 90 ዲግሪ መስራት ነው። ብዙም ማሳየቱም እንትን ነው። ብዙ ጊዜ ስለሰራን ወደ ኋላ ሄዳችሁ ተመልከቱት። ይቻለ ዙሯ በጣም ቆንጆ አሪፍ ነው በጣም። እስቲ እንገልብጣትና ደግሞ አይ ነገሩ በቃ ተው በቂ ነው። እንትን ፒስተን ፕሮትሩዥን ጋፓን እናያታለን እንደ ላይ። እሺ ገልብጣትና እሺ እንደስ አድርገን እንደስ ሊያዝልህ አንተ ታዞራታለህ። እኔ እንደስ ሊያዝልህ እስቲ እንድጋፓን እንያት። አዎ ምርጥ ነው። አውርደው ይሄን ሂድ፣ ይሄኛው ሂድ፣ ፒስተን እስቲ ሂድ። አሁን ለዙር የመጨረሻውን ሊያት አራተኛው ሂድ። ቻው። በጣም ምርጥ ነው በቃ በጣም ባይልስ ያዟዙሩ በጣም ምርጥ። አፕ ኤንድ ዳውን ሙቭመንቱ ራሱ በጣም ምርጥ ነው። በቃ ጨርሰናል። አሁን ከላይ ከስር እንትኗን ኬዟን ክራንክ ኬዟን እንገጥማታለን። እሺ ያው እንደምታዩት እንግዲህ ክራንክ ኬዙን አስረነዋል። ይሄው ይሄን ይመስላል እንግዲህ። አሁን ስትሬነሯ ከላይ ስክሪኗ ወይም ስትሬነር የምትባለዋን እሷን እናስራለን። ይሄን ይመስላል እንግዲህ። እሺ እንግዲህ ይሄው ከስር ሶቶኮፓውን ሁሉንም አሳስረን ጨርሰናል። እቺ ክራንክ ኬዙንም ሶቶኮፓውንም ሁሉንም አሳስረናል። ይሄው እንደምታዩት ሁሉም ነገር አሪፍ ሆኖ ሄዱልናል። አሁን ቴስታታውን እናጣጥብና ገጥመን ሙሉን እዚህ መሬት ላይ ያለውን ሁሉንም አክሰሰሪዎች ጨርሰን ነው እንጭ ነው እንግዲህ ያው እዚህ ደረጃ ደርሰናል። እንግዲህ ያው ፍላይ ዊሉንም አስረናል። አውቶማቲክ ትራንስሚሽን ነው። ያው ቶርክ አድርገናል። ይሄንንም ቀይን ይመስላል። እንግዲህ አሁን ቴስታታውን እንግዲህ ቶርክ እናደርገዋለን። 29 ኒውተን እና 290 ዲግሪ ነው። ያው 30 ኒውተን በለው በቃ ምንም ለውጥ የለውም። አሁን ቶርክ እናደርገዋለን። እቺ አድርገናታል። እሺ ቼክ ስናደርግ ቼክ ስታደርገው የላላ ቤት ታገኛለህ ጊዜ ይላል ላይ ሲገኝ ቼክ ማስታረገው ምን ጊዜ ስለዚህ አሁን ዲግሪ እንሰራለን። 90 ዲግሪ እናደርግና በቃ ዲግሪ ምንም በቃ ዲግሪ 90 ዲግሪ መስራት ነው። ብዙም ማሳየትም የጀመረው ወይስ እሺ እንግዲህ ይሄው ታይሚንጉን ሰርተን ጨርሰናል። ይኸውላችሁ እዚህ ይሄው ትቻትላችሁ ደግሞ እዚች ጋር ይኸውላችሁ ደግሞ እዚህ ጋር ደግሞ ይኸውላችሁ አያችሁት እቺ ዶቷ ሰርተን ጨርሰናል። ይሄን ይመስላል እንግዲህ የዛሬው ስራችን። እንግዲህ ወደ 4 ሰዓት አካባቢ ነው የጀመርነው። እንደዛ ጀምረን እንግዲህ አሁን ስንት ሰዓት ነው? 9 ሰዓት አካባቢ አሁንማ
እንደዛ እንግዲህ አሪፍ አድርገን ሰርተናል። እንግዲህ ከፈጣሪ ጋር በመሆን ሁሉንም አልብሮውንም ሁሉንም ቴስታታ ሁሉንም ነገር ቶርክ አድርገን ጨርሰናል። እንግዲህ ማሰራት የምትፈልጉ ካላችሁ ደውሉልን። መተን እዛው ቤታችሁ ድረስ ነው መተን እንሰራላችሁ ማንኛውንም አይነት ስራ። እናመሰግናለን። እንግዲህ አሁን ደግሞ ፍሮንት ከቨሩን እንገጥማለን። ፖስቴሽን ጋስኬት ሜከር እናደርግበትና እንገጥማለን። ከዛ የዛሬው ስራችን እዚህ ኢንቴኩን ኤግዞስት ሁሉን አሳስረን ወስደን ቁጭ ነው የምናደርገው እዚህ ውስጥ። እሺ ይኸው ፍሮንት ከቨሩንም ዘግተናል። ሰፖርቶም አስረናል። ይሄው ሁሉንም ሰርተን ጨርሰናል። በቃ አሁን ልንጭናት ነው። በቃ ሞተዋል። ያው እዛ ውስጥ ልንጭናት ነው። ሁሉም ኢንቴኩም ሁሉም ተሳስሮ አልቋል። እንደምታዩት እሺ ወዲ ቲክቶክ ጓደኞቻችን እንግዲህ እስከ ማታ ድረስ እንደዚህ አምሽተን እየሰራን ነው። ያው ሞተሩን ጭነ ነው። አሁን በጣም አሪፍ ድምጽ ላይ ነው ያለችው። ቆንጆ ናት በጣም። ያው አዳምጧት ድምጿን። በጣም ጽድት ያለ ስራ ነው የተሰራው። እንግዲህ ይሄን ይመስላል እንግዲህ ስራችን። እኛ ስራችንን አጠናቀናል። ገና ቦዲ ስራም ስላለባት ይኸው ገና ቦዲ እየተሰራች ነው ገና። ጌቾ ያራዳ ልጅ ምርጥ ቦዲ ማን በእውነት እላችኋለሁ። ፒያሳ ጸበሉ ጋር ዮሐንስ ጸበሉ ጋር ፊት ለፊት ላይ ጌቾ ጋራጅ ብትሉ በደንብ ይነግሯችኋል። በቃ በደንብ ኤሌክትሪክ መኪና ምን መኪና እያንዳንዱን ቦዲ በደንብ ነው ምርጥ አድርጎ የሚሰራው። ስልኩን አስቀምጥላችኋለሁ ወይም የሱ የቲክቶክ ቻናል አለ አይደለ? ጌቾ በቃ ምን ጌትነት ሸዋ ጋራጅ የሚል በአማርኛ ጽፋችሁ ትገቡ ታገኙታላችሁ። ስልኩንም አስቀምጥላችኋለሁ። በጣም ጎበዝ ቦዲ ማን ነው። ፒያሳ ላይ በጣም ይታወቃል። ዮሐንስ ጸበሉ ጋር ከስር ጸበሉ ጋር ፊት ለፊቱ ላይ ያለ ቦዲ ጋራጅ አስፋልቱ ዳር ላይ ነው ያለው። በጣም ምርጥ ነው። ምርጥ አድርጎ ነው የሚሰራው። እንግዲህ ስራችንንም እንግዲህ እንደዚህ ጨርሰናል። በጣም አሪፍ ነው። ይኸው እንግዲህ እንደምታዩት ምርጥ ናት። በጣም ይሄን ይመስላል እንግዲህ። እናመሰግናለን። እንግዲህ እስከዚህ ድረስ በደንብ ታግሳችሁ ስላያችሁን እጅግ በጣም እናመሰግናለን። እግዚአብሔር ይስጥልን። ቻው